አንድ ሰው የሩቅ ዘመዱ ለቅሶ ላይ አንድ ልጅ አያትና በጣም ወደዳት እና ሊያገኛት ቢሞክርም ሊያገኛት አልቻለም። ነገር ግን ልጅቷን በጣም አፍቅሯት ስለነበር ማግኘት ግድ ነበር። በአጋጣሚ ድጋሚ ሌላ አንድ ለቅሶ ላይ ተገናኙ እና እንዴት ሊገናኙ ቻሉ ነው ጥያቄ። አንተ እንዴት የተገናኙ ይመስላል? ብዙ መልሶች ሞክር ነበር ግን ማንም ሊመልሱ አልቻለም። ለመለሰው ደግሞ ጥሩ ነጥብ እንደሚሰጡ ነግረውናል እና ይሄ መልስ ለአንተ አይከብድም ብዬ ነው የመጣሁት። ምን መሰል የተሸወዳችሁት? ልጅቷን ያገኛት የሩቅ ዘመዳቸው ለቅሶ ላይ ነው። ስለዚህ እሷን በድጋሚ ለማግኘት ወይ የሩቅ ዘመድ ማግባት አለበት ወይ ደግሞ ለቅሶ መኖር አለበት። ስለሆነም እሱ እሷን ለማግኘት ሲል የሩቅ ዘመዱን ገደለ። ከዛ ለቅሶ ላይ ተገናኙ ማለት ነው። መልሱ የሩቅ ዘመዱን መግደል ነው።